ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የራዊ ሚዲያ ቤተሰቦች ቻናላችንን ሰብስክራይብ፣ ላይክ እና ኮሜንት በማድረግ ይወዳጁን። ሙስሊሞች ክርስቲያኖችና ይሁዶች በአንድነት ተቻችለው የሚኖሩባትን ዓለምን በሳይንስና በጥበብ የመሩ ታላላቅ ከተሞች የተገነቡባት ምድር በምናባቸው አስቡ። አሁን ደግሞ ይሄ ሁሉ ውበት በአንድ ጀንበር እንዳልነበረ ሆኖ ሲጠፋ አስቡት። ይህ ለ800 ዓመታት ያህል በስፔን ምድር ላይ ነግሶ የነበረው የታላቁ የእስልምና ስልጣኔ የአንዳሉሲያና የመጨረሻዎቹ ሙስሊሞች ልብ ሰባሪ ታሪክ ነው። ታሪኩ የሚጀምረው በ711 ነው። የሙስሊም ሰራዊት ከሰሜን አፍሪካ ተነስቶ የኢቤሪያን ባህረ ገብ መሬት የአሁኗን ስፔንና ፖርቹጋልን ሲያቋርጥ አዲስ የታሪክ ምዕራፍ ተከፈተ። በሂደትም ይህች ምድር አንዳሉሲያ ተብላ ተጠራች። አውሮፓ በጨለማው ዘመን ዳርክ ኤጅ ውስጥ በድንቁርናና በበሽታ እየተሰቃየች በነበረችበት በዚያ ዘመን እንደ ኮርዶባና ግራናዳ ያሉ የአንዳሉሲያ ከተሞች ግን በእውቀት ብርሃን ይደምቁ ነበር። ከተሞቹ በዩኒቨርሲቲዎች፣ በሆስፒታሎች፣ በቤተ መጻሕፍትና ወደር በሌላቸው የኪነ ህንፃ ጥበቦች የተሞሉ ነበሩ። አንዳሉሲያ የዓለም የእውቀትና የፈጠራ ማዕከል ሆና ለዘመናት ዘለቀች። ነገር ግን ምንም ዘላቂ የሆነ ምድራዊ ኃይል የለም። በአንዳሉሲያ የነበረው የሙስሊሞች አገዛዝ ቀስ በቀስ እየደከመ መጣ። ለዚህ ደግሞ ዋነኛው ምክንያት የውስጥ መከፋፈል፣ የስልጣን ሽኩቻና እርስ በርስ መዋጋታቸው ነበር። ይህንን ድክመት የተመለከቱት በሰሜን የነበሩት የክርስቲያን መንግስታት ኃይላቸውን አስተባብረው ወደ ደቡብ መገስገስ ጀመሩ። ታላላቆቹ የሙስሊም ከተሞች አንድ በአንድ በጠላት እጅ መውደቅ ጀመሩ። የነፃነቱ ብርሃን እየደበዘዘ መጣ። በ1400ዎቹ ማብቂያ ላይ ከተንጣለለው የእስልምና ግዛት ውስጥ የቀረችው አንዲት ከተማ ብቻ ነበረች። እሷም ውቧ ግራናዳ ናት። ግራናዳ በኃያላን ጠላቶቿ ተከባ ለመኖር የመጨረሻውን የሞት ሽረት ትግል አደረገች። በመጨረሻም በ1492 ከረጅም ወራት ከበባ በኋላ የመጨረሻው የሙስሊም ሱልጣን መሐመድ 12ኛ ከተማዋን አሳልፎ ለመስጠት ተገደደ። ንጉሱ የከተማዋን ቁልፍ አስረክቦ ለዘላለም እየተሰደደ ሲወጣ ከርቀት ወደ ኋላ ዞር ብሎ ውቧን ግራናዳን ለመጨረሻ ጊዜ ተመለከታት። እንባውም እንደ ጎርፍ ፈሰሰ። በወቅቱ እናቱ እንዲህ አለችው፣ እንደ ወንድ ልትጠብቀው ያልቻልከውን ሀገር ዛሬ እንደ ሴት ብታለቅስለት ምንም ትርጉም የለውም። ከተማዋ ስትማረክ የተፈረመው ስምምነት ለሙስሊሞች የሃይማኖት ነፃነትና ጥበቃ እንደሚደረግላቸው ቃል ገብቶ ነበር። ነገር ግን ያ ቃል ኪዳን ብዙም አልቆየም። አዲሶቹ ገዢዎች እስልምናን ከምድሪቱ ለማጥፋት ወሰኑ። መስጊዶች ወደ ቤተ ክርስቲያን ተቀየሩ። በመቶ ሺዎች የሚቆጠሩ ሙስሊሞች በግድ ሃይማኖታቸውን እንዲቀይሩ ተገደዱ። ይሁን እንጂ ብዙዎቹ በልባቸው ውስጥ ያለውን እምነት አልቀየሩም። በቤቶቻቸው ውስጥ በድብቅ ይሰግዱ፣ ልጆቻቸውን እስልምናን ያስተምሩ ነበር። እነዚህ በግልጽ ክርስቲያን በድብቅ ሙስሊም የሆኑ ሰዎች ሞሪስኮች ተብለው ተጠሩ። ይህ ጥርጣሬና ስቃይ ለትውልዶች ቀጠለ። በመጨረሻም በ1609 እና በ1614 መካከል የስፔን ንጉስ የመጨረሻውን ጨካኝ ውሳኔ አስተላለፈ። ሁሉም ሞሪስኮች ከሀገር እንዲባረሩ። በመቶ ሺዎች የሚቆጠሩ ሙስሊሞች የገነቧትን ውብ ሀገር ጥለው እንዲወጡ ተደረጉ። ቤተሰቦች ተለያዩ። እናቶች ከልጆቻቸው ተነጠቁ። ያፈሩት ንብረትና ቤት ሁሉ ተዘረፈ። በዚህ መልኩ ለ800 ዓመታት በስፔን ምድር የነበረው የእስልምናና የሙስሊሞች ታሪክ በተሰደዱት ወገኖች እንባና ደም ተደመደመ። ዛሬም ድረስ በስፔን
ግራናዳ ከተማ ውስጥ የሚገኘው ግርማ ሞገስ ያለው የአልሃምብራ ቤተ መንግስት በኩራት ቆሞ ይታያል። በግድግዳዎቹ ላይ የተቀረጹት የአረበኛ ጽሑፎች በአንድ ወቅት አውሮፓን በእውቀት፣ በባህል፣ በእምነት ስታበራ ለነበረችው ታላቅ ስልጣኔ ምስክር ናቸው። የአንዳሉሲያ ታሪክ የሽንፈት ታሪክ ብቻ አይደለም። ታላላቅ ስልጣኔዎች እንዴት ወደ ላይ መውጣት እንደሚችሉና ካልተጠነቀቁ ደግሞ ምን ያህል በቀላሉ ሊጠፉ እንደሚችሉ ለአሁኑ ትውልድ ትልቅ መማሪያና ማሳሰቢያ እንጂ። የዛሬው ቪዲዮአችን ይህን ይመስል ነበር። በታሪኩ ላይ ያላችሁን አስተያየት ኮሜንት ላይ አስፍሩልኝ። ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው የታሪክ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።